እንደዚህ አባት ሀገራችን ውስጥ ተሸክመን እጅግ በጣም አፍራለሁ። የእስልምና እምነት አባቶች አላችሁ። የኛ የጀነት መግቢያ የክርስቲያኖች ደም ነው፣ እናንተን ካላጠፋን መኖር አንችልም የምትሉ የደም ሰዎች ሼህ ኢማም አብዱላህን ባየሁበት አይነት ፈጣሪው እነዚህን አባት ከማየቴ በፊት የሁዳ ምትኮችን ከመመልከቴ በፊት ጊዜ ባበቃ እላለሁ። ክርስቲያኖችን ካልገደል ጀነት አንገባም፣ ሾተላችንና ቆንጨራችን በደም በክርስቲያኖች ደም ካልተነከረ እምነታችን አይጸናም ብላችሁ ሌት ተቀን ለምትደክሙ በሙሉ ክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናድርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። እስላም ሰላም፣ እስላም ረህመት፣ እስላም በረከት። እኛ ሰው መግደል ነው እንጂ የማይፈቀድልን እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው። እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተክርስቲያን ወታደር ማሰልጠን፣ ግድያን ገዳይን ማዘጋጀት ምን ያደርጋል?